አንደኛ ነገሥት ምዕራፍ 11 ንጉሡም ሰሎሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያንም በሲዶናውያንና በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰሎሞን በፍቅር ተጣበቀ። ለእርሱም ወይዛዝር የሆኑ 700 ሚስቶች 300ም ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰሎሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰሎሞን ልቡ እንዲሁ አልነበረም። ሰሎሞንም የሲዶናውያንን አምላክ አስታሮትን የአሞናውያንንም ርኩሰት ሚልኮምን ተከተለ። ሰሎሞንም በእግዚአብሔር ፊት ክፉ ነገርን አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሰሎሞን ለሞዓብ ርኩሰት ለካሞሽ፣ ለአሞንም ልጆች ርኩሰት ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክቶቻቸው ዕጣን ለሚያጥኑ መስዋዕትም ለሚሰዉ ለእንግዶች ሚስቶቹ ሁሉ እንዲሁ አደረገ። 2 ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰሎሞንን ተቆጣ። እግዚአብሔርም ሰሎሞንን አለው፣ ይህን ሰርተሃልና ያዘዝሁህንም ቃል ኪዳኔንና ሥርዓቴን አልጠበቅህምና መንግሥትህን ከአንተ ቀዳድጄ ለባሪያህ እሰጠዋለሁ። ነገር ግን ከልጅህ እጅ ቀደዋለሁ እንጂ ስለ አባትህ ስለ ዳዊት ይህን በዘመንህ አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኋት ስለ ኢየሩሳሌም ለልጅህ 1 ነገድ እሰጣለሁ እንጂ መንግሥቱን ሁሉ አልቀድም። እግዚአብሔርም ከኤዶምያስ ነገሥታት ዘር የኤዶምያስን ሰው ሃዳድን ጠላት አድርጎ በሰሎሞን ላይ አስነሳው። ኢዮአብና እስራኤልም ሁሉ የኤዶምያስን ወንድ ሁሉ እስኪገድሉ ድረስ 6 ወር በዚያ ተቀምጠው ነበርና ዳዊት በኤዶምያስ በነበረ ጊዜ የሰራዊቱም አለቃ ኢዮአብ ተወግተው የሞቱትን ሊቀብር በወጣ ጊዜ የኤዶምያስንም ወንድ ሁሉ በገደለ ጊዜ ሃዳድ ገና ብላቴና ሳለ ሃዳድና ከእርሱ ጋር ጥቂቶቹ ከኤዶምያስ ሰዎች የሆኑ የአባቱ ባሪያዎች ወደ ግብጽ ኮብልለው ነበር። ከምድያምም ተነስተው ወደ ፋራን መጡ። ከነርሱም ጋር ከፋራን ሰዎች ወሰዱ፣ ወደ ግብጽም መጡ። ወደ ግብጽም ንጉሥ ወደ ፈርዖን ዘንድ ገቡ። እርሱም ቤት ሰጥቶ ቀለብ ዳረገው፣ ምድርም ሰጠው። የሚስቱንም የእቴጌይቱን የቴቄምናስን እህት እስኪያጋባው ድረስ ሃዳድ በፈርዖን ፊት እጅግ ባለሟል ሆነ። የቴቄምናስ እህት ጌንባትን ወለደችለት። ቴቄምናስም በፈርዖን ቤት አሳደገችው። ጌንባትም በፈርዖን ቤት በፈርዖን ልጆች መካከል ነበረ። ሃዳድም በግብጽ ሳለ ዳዊት ከአባቶቹ ጋር እንዳንቀላፋ የሰራዊቱም አለቃ ኢዮአብ እንደሞተ በሰማ ጊዜ ሃዳድ ፈርዖንን ወደ አገሬ እሄድ ዘንድ አሰናብተኝ አለው። ፈርዖንም እነሆ ከኔ ዘንድ ወደ አገርህ መሄድ የፈለግህ ምን አጥተህ ነው አለው። እርሱም አንዳች አላጣሁም፣ ነገር ግን ልሂድ ብሎ መለሰ። ሃዳድም ወደ አገሩ ተመለሰ። ሃዳድም ያደረገው ክፉ ነገር ይህ ነው፣ እስራኤልን አስጨነቀ፣ በኤዶምያስም ላይ ነገሰ። እግዚአብሔርም ደግሞ ከጌታው ከሱባ ንጉሥ
ከአድር አዛር የኮበለለውን የኤልያዳን ልጅ ሬዞንን ጠላት አድርጎ አስነሳበት። ዳዊትም የሱባን ሰዎች በገደለ ጊዜ ሬዞን ሰዎችን ሰብስቦ የጭፍራ አለቃ ሆነ። ወደ ደማስቆም ሄዱ፣ በዚያም ተቀመጡ። በደማስቆም ላይ አነገሱት። ሃዳድም ካደረገው ክፋት ሌላ በሰለሞን ዘመን ሁሉ የእስራኤል ጠላት ነበረ። ከሳሪራ አገር የሆነ የሰለሞን ባሪያ የኤፍሬማዊው የናባጥ ልጅ ኢዮርብዓም በንጉሱ ላይ አመጸ። እናቱም ጽሩዓ የተባለች ባልቴት ሴት ነበረች። በንጉሱም ያመጸበት ምክንያት ይህ ነው። ሰለሞን ሚሎን ሰራ፣ የአባቱንም የዳዊትን ከተማ ሰባራውን ጠገነ። ኢዮርብዓምም ጽኑዕ ኃያል ሰው ነበረ። ሰለሞንም ጎልማሳው በሥራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ሥራ ሁሉ ላይ ሾመው። በዚያን ጊዜም ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር። ሁለቱም በሜዳው ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከ12 ቆራረጠው። ኢዮርብዓምንም አለው፣ 10 ቁራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና፣ እነሆ ከሰለሞን እጅ መንግሥቱን እቀዳለሁ፣ 10ሩንም ነገዶች እሰጥሃለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለ መረጥኋት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል። ጥለውኛልና ለሲዶናውያንም አምላክ ለአስታሮት፣ ለሞዓብም አምላክ ለካሞሽ፣ ለአሞንም ልጆች አምላክ ለሚልኮም ሰግደዋልና አባቱም ዳዊት እንዳደረገ በፊቴ ቅን ነገር ያደርጉ ዘንድ ሥርዓቴንና ፍርዴንም ይጠብቁ ዘንድ በመንገዴ አልሄዱምና መንግሥቱንም ሁሉ ከእጁ አልወስድም። ትእዛዜንና ሥርዓቴን ስለጠበቀው ስለመረጥኩት ስለ ባሪያዬ ስለ ዳዊት ግን በዕድሜው ሁሉ አለቃ አደርገዋለሁ። መንግሥቱንም ከልጁ እጅ ወስዳለሁ። ላንተም 10ሩን ነገድ ሰጥሃለሁ። ስሜንም ባኖርሁባት በዚያች በመረጥኋት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁል ጊዜ መብራት ይሆንለት ዘንድ ለልጁ አንድ ነገድ ሰጠዋለሁ። አንተንም ወስደሃለሁ፣ ነፍስህም በወደደችው ሁሉ ላይ ትነግሳለች፣ በእስራኤልም ላይ ንጉሥ ትሆናለህ። ባሪያዬም ዳዊት እንዳደረገ ያዘሱህን ሁሉ ብትሰማ፣ በመንገዴም ብትሄድ፣ በፊቴም የቀናውን ብታደርግ፣ ሥርዓቴንና ትእዛዜን ብትጠብቅ ካንተ ጋር እሆናለሁ። ለዳዊትም እንደሰራሁለት ጽኑ ቤት እሰራልሃለሁ፣ እስራኤልንም ለአንተ እሰጥሃለሁ። ስለዚህም የዳዊትን ዘር አስጨንቃለሁ፣ ነገር ግን በዘመን ሁሉ አይደለም። ሰለሞንም ኢዮርብዓምን ሊገድለው ወደደ። ኢዮርብዓምም ተነስቶ ወደ ግብጽ ኮበለለ። ወደ ግብጽም ንጉሥ ወደ ሺሻቅ መጣ። ሰለሞንም እስኪሞት ድረስ በግብጽ ተቀመጠ። የቀረውም የሰለሞን ነገር ያደረገውም ሁሉ ጥበቡም እነሆ በሰለሞን ታሪክ መጽሐፍ ተጽፏል። ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበረ። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፋንታው ነገሰ።